አንድ ግዙፍ ተራራ ግርጌ እንደቆምክ አስብ። መውጣት ትፈልጋለህ፣ ህይወትህን መለወጥ ትፈልጋለህ፣ በውስጥህ ብልጭታ ይሰማሃል። ይህንንም ሞቲቬሽን ብለህ ትጠራዋለህ። ይህ ስሜት ከተራራው ጫፍ ድረስ ይወስደኛል ብለህ ታስባለህ። ነገር ግን ብልጭታው ይጠፋል፣ መንቀሳቀስ ታቆማለህ። ስሜቱ ተመልሶ እስኪመጣ ትጠብቃለህ። ብዙ ሰዎች የሚኖሩት በዚህ መንገድ ነው፣ ለመጀመር ትክክለኛውን ጊዜ በመጠበቅ። ግን የተሻለ መንገድ ቢኖርስ? እድገት በስሜት ላይ ባይመሰረትስ? በየቀኑ የሚወስዱ ትናንሽ እርምጃዎች ሩቅ ሊያደርሱህ ቢችሉስ? ግዙፍ ዝላዮች አያስፈልጉህም፣ ድንገተኛ ሞቲቬሽንም አያስፈልግህም። ዝም ብለህ መገኘት ብቻ ነው የሚጠበቅብህ። አንድ ትንሽ እርምጃ ትራመዳለህ፣ ከዚያም ሌላ። ቢደክምህም ቢሰለችህም እንኳን የማይሳካ አይደለም፣ ደጋግመው የሚከናወኑ ትንንሽ ተግባራት ክምችት ነው። በየቀኑ እንደሚጨምር አንድ ሳንቲም፣ በአፈር ውስጥ ሳይታይ እንደሚበቅል ዘር ነው። ዛሬ አንድ ቀላል እውነት እንመረምራለን። ስራህን፣ ጤናህን እና ደስታህን ሊለውጥ የሚችል እውነት፣ ቀጣይነት ሁልጊዜ ያሸንፋል። አብዛኛው ሰው በሞቲቬሽን ላይ ይተማመናል። ለመጀመር ጉጉትን ይጠብቃል። ነገር ግን ሞቲቬሽን ደካማ ነው። ይመጣል፣ ይሄዳል። አንድ ቀን ዝግጁ እንደሆንክ ይሰማሃል። በሚቀጥለው ቀን ግን አይሰማህም። ነገ ጀምራለሁ፣ ተጨማሪ ገንዘብ ሲኖረኝ፣ የተሻለ ስሜት ሲሰማኝ፣ ወይንም ሁሉም ነገር ሲስተካከልልህ ትላለህ። ያ ቀን ግን አይመጣም። ያለህ ዛሬ ብቻ ነው። አዲስ ልምምድ ትጀምራለህ። ምናልባት የአመጋገብ ስርዓት ወይንም አዲስ ክህሎት መማር ሊሆን ይችላል። ለጥቂት ቀናት ያስደስታል፣ ከዚያ ግን ይከብዳል። ውጤት አይታይም፣ ከዚያም ታቆማለህ። ጥሩ ስሜት ሲሰማህ ወደ ላይ ትወጣለህ፣ ሲደክምህ ደግሞ ወደ ታች ትወርዳለህ። ይህ ዑደት ብስጭትን ይፈጥራል። ሰነፍ ወይም ተሸናፊ እንደሆንክ ልታስብ ትችላለህ። ችግሩ ግን አንተ አይደለህም። ችግሩ በቀጣይነት ፋንታ በመነሳሳት ላይ መተማመንህ ነው። የምንኖረው ፈጣን ውጤት በሚፈለግበት ዓለም ውስጥ ነው። ፈጣን ቡና፣ ፈጣን ዜና፣ በአንድ ጀንበር የተገኘ ስኬት ታሪክ። ሌሎችን አይተን እድለኛ ናቸው ብለን እናስባለን። እውነቱ ግን ከእያንዳንዱ ስኬት ጀርባ ያሉትን በሺዎች የሚቆጠሩ ትናንሽ እርምጃዎችን ማንም አያይም። በየቀኑ ትናንሽ ተግባራት ዋጋ አላቸው። ጥቂት ገጾች ማንበብ፣ ትንሽ የእግር ጉዞ ማድረግ፣ ትንሽ ገንዘብ መቆጠብ። እነዚህን ችላ ማለት ጉዳት የሌለው ሊመስል ይችላል፣ ነገር ግን በጊዜ ሂደት ህይወትህን ይወስናሉ። ቀጣይነት ቀላል ነው። ትናንሽ ነገሮችን ደጋግሞ ማድረግ ማለት ነው። ጸጥ ያለ ነው፣ ተራ ነው፣ ሆኖም ግን ኃይለኛ ነው። በቀን 10 ገጾችን አንብብ። ከአንድ ዓመት በኋላ 12 መጽሐፍትን ትጨርሳለህ። በየሳምንቱ ጥቂት ገንዘብ ቆጥብ። ከዓመታት በኋላ ወደ ሀብት ያድጋል። አንድን ክህሎት በየቀኑ ተለማመድ። በቀስታና በተከታታይ ትሻሻላለህ። በመጀመሪያ እድገቱ አይታይም። ልክ ከመሬት በታች እንዳለ ዘር ነው። በድንጋይ ላይ እንደሚንጠባጠብ ውሃ ነው። አንዲት ጠብታ ምንም አታደርግ። በሺዎች የሚቆጠሩ ጠብታዎች ግን በጊዜ ሂደት ድንጋዩን ይበረብራሉ። ቁልፉ ትዕግስት ነው። ቁልፉ እምነት ነው። ፈጣን ውጤት ማየት አያስፈልግህም። በየቀኑ መገኘት ብቻ ነው የሚጠበቅብህ። አንድ ግፊት፣ አንድ እርምጃ፣ አንድ ተግባር። እንደ አንድ ትልቅ ጎማ አስበው። ትገፋዋለህ 1 ሜትር፣ ከዚያም ሌላ ሜትር። ሰዓታት ያልፋሉ። የቆምክ ይመስልሃል። ከዚያም ጎማው በፍጥነት መንቀሳቀስ ይጀምራል። አስፈላጊው አንዱ ግፊት አይደለም። አስፈላጊው እንቅስቃሴ እንዲጀምር ያደረገው ሁሉም ግፊቶች በአንድ ላይ ተደምረው ነው። ቀጣይነት ልምምዶችን ይገነባል። በአንድ ነገር ላይ ትኩረት አድርግ። የተሳኩ ቀናትን ሰንሰለት ፍጠር። ሰንሰለቱ እንዳይበጠስ ጠብቅ። ከ66 ቀናት በኋላ ልማድ ይፈጠራል። ከዚያም በራሱ ጊዜ የሚከወን ይሆናል። ተራ ሰዎች ታላቅ ውጤት የሚያስመዘግቡት በዚህ መንገድ ነው። ቀጣይነት ስለ ስሜት አይደለም፣ ስለ ተግባር እንጂ። ዝግጁ እስክትሆን አትጠብቅ። ለማንኛውም እርምጃ ትወስዳለህ። በትንሽ የየቀኑ ልምድ ጀምር። በማለዳ ተነስ፣ አካልህን አንቀሳቅስ፣ ስለ ግቦችህ አስብ፣ አዲስ ነገር ተማር። በቀን 30 ደቂቃ እንኳ የራሱ የሆነ ምት ይፈጥራል። ጥረት ከችሎታ በላይ ዋጋ አለው። ችሎታ ብቻውን የባከነ አቅም ነው። ቀጣይነት ያለው ጥረት አቅምን ወደ ክህሎት ይለውጣል። ክህሎት በጥረት ሲባዛ ስኬት ይሆናል። የየቀኑ ተግባር ማንነትህን ይቀርጻል። በየቀኑ ጻፍ፣ ጸሐፊ ትሆናለህ። በየቀኑ ሙዚቃ ተለማመድ፣ ሙዚቀኛ ትሆናለህ። ለሌሎች ሁል ጊዜ ተገኝ፣ ታማኝ ትሆናለህ። አሁን ባለው ጊዜ ላይ ትኩረት አድርግ። ራስህን እንዲህ ብለህ ጠይቅ፣ ወደፊት እንዲያራምደኝ አሁን ላደርገው የሚችለው አንድ ነገር ምንድን ነው? ከዚያም አድርገው። ከዚያም ደጋግመህ ጠይቅ። ደረጃ በደረጃ ቀን በቀን ጉልበት ትገነባለህ። አስቸጋሪ ቀናትን ጠብቅ። በመሃል ላይ የሚፈጠር መዘብራረቅ የተለመደ ነው። በዲሲፕሊን ቀጥል። ትኩረትህን ጠብቅ።
የሚረበሹ ነገሮችን አስወግድ። ለራስህ የገባኸውን ቃል ጠብቅ። በየቀኑ በተገኘ ቁጥር ለራስህ ያለህ ክብር ይጨምራል። በራስህ ጥንካሬ ማመን ትጀምራለህ። ቀጣይነት ከውጤት በላይ ነው። ዓላማህን፣ ትዕግስትህንና ውስጣዊ ጥንካሬህን ይገነባል። በሚቸኩል ዓለም ውስጥ መረጋጋት ያስተምራል፣ ጽናት ያስተምራል። እውነተኛ እርካታ የሚመጣው ከየቀኑ እድገት እንጂ ከድንገተኛ ስኬት አይደለም። ዛሬ የምትችለውን ከማድረግ ይመጣል። ከጸጥተኛ መሻሻልና ሕይወትን በቀስታ እና በጥንቃቄ ከመገንባት ይመጣል። በቀጣይነት ስትኖር ሌሎችን ታነሳሳለህ። ልጆችህ፣ ጓደኞችህ፣ የሥራ ባልደረቦችህ ያንተ ተጽዕኖ ይሰማቸዋል። በዙሪያህ ያለውን ዓለም የሚያሻሽል ሰው ትሆናለህ። ቀጣይነት ያለህን አቅም ያከብራል። ውስጣዊ ብልህነትህ እንዲያብብ ይፈቅዳል። ተራ ቀናት ወደ ትርጉም ያለው ሕይወት ይለወጣሉ። ዋጋው ረቂቅ ቢሆንም ጥልቅ ነው። ሰላም፣ ትኩረት፣ ደስታ እንዲሁም እርካታ ይሰጣል። ዛሬ ጀምር። አንድ ትንሽ እርምጃ አትጠብቅ። በማስታወሻህ ላይ 5 መስመሮችን ጻፍ። አንድ ገጽ አንብብ። ለ10 ደቂቃ ያህል ተራመድ። ሕይወትህን ወደፊት የሚያራምድ አንድ ነገር አድርግ። ፍጹም ለመሆን አትሞክር። ዝም ብለህ ጀምር። ብትወድቅ እንኳ ተመልሰህ ተነሳ። ደጋግመው። የሚከናወኑ ትናንሽ ተግባራት የማይቆም ጉልበት ይገነባሉ።